የአሜሪካ መንግስት ከ2026 እስከ 2030 ዓመተ ምህረት ላለው ጊዜ ለረጅም ወራት በሮበርት ኬኔዲ ጁኒየር መሪነት ሲያዘጋጀው የቆየውን አዲስ የምግብ መመሪያ ወይም ዳይታሪ ጋይድላይን አውጥቷል። ይህ መመሪያ ከዚህ ጊዜ ከነበሩት መመሪያዎች በብዙ መልኩ የተለየ ነው። ይህ መመሪያ ከሌሎች ዓመቶች በምን ይለያል? ለአሜሪካ ህዝቦች ምን ማለት ነው? ከአሜሪካ ውጭ ለሚኖሩ ኢትዮጵያውያንም ሆነ ሌላ ዓለም ላይ ለሚኖሩ ሰዎች በሙሉ ምን ማለት ነው የሚለውን እናያለን። ከሁሉም በፊት ማስታወስ ያለብን ይህ የዳይታሪ ጋይድላይን ወር መመሪያ ሪኮሜንዴሽን ነው። የአሜሪካ መንግስት ሆነ ሌላ ማንኛውም መንግስት ወይም ግለሰብ ሰው ምን መብላት እንዳለበት፣ ምን መግዛት እንደሚችልና እንደማይችል ሊያስገድደን አይችልም በእርግጥ። ነገር ግን በቀጥታም ሆነ በተዘዋዋሪ ይህ የዳይታሪ ጋይድላይኑ ህይወታችን ዙሪያ ያሉ የተለያዩ ነገሮችን አፌክት ያደርጋል። ለምሳሌ ከኪንደርጋርተን እስከ ሃይ ስኩል መጨረሻ ድረስ ትምህርት ቤት ለተማሪዎች የሚቀርቡ ምግቦች ይህን መመሪያ ተከትለው ነው የሚዘጋጁት። ሆስፒታሎችና የተለያዩ ክሊኒኮች ለበሽተኞቻቸው የሚያቀርቧቸው ምግቦች በዚህ መሰረት ነው የሚያዘጋጁት። ሚሊየን በላይ የሚሆኑ የአሜሪካ ነዋሪዎች በመንግስት ድጎማ የሚደረግባቸው የምግብ ፕሮግራሞች ተጠቃሚ ናቸው። በዛ ፕሮግራም ውስጥ የሚካተቱ ምግቦች የሚወሰኑት በዚህ ዳይታሪ ጋይድላይን ነው። ገበሬዎችም ይሁን ሌሎች የምግብ አምራቾች ከመንግስት የሚያገኟቸው የተለያዩ ድጎማዎች የሚያመርቷቸው ምግቦች ከምግብ መመሪያው ከዳይታሪ ጋይድላይኑ ጋር የተካተቱ መሆንና አለመሆናቸው የሚያገኙትን የሰብሲዲ መጠን ይቀይረዋል። ዶክተሮችና የተለያዩ የጤና ተቋሞች ለበሽተኞቻቸው የሚመክሩት ወይም ሪኮሜንድ የሚያደርጓቸው ምግቦች ዳይት ላይኑን ተከትለው ካልሆነ ተጠያቂ ሊሆኑ ይችላሉ። ኢንሹራንስም ከበር ላይ ያደርገው ይችላል። የአሜሪካ መንግስት የዳይታሪ ጋይድላይን ማውጣት የጀመረው በ1980 ዓመተ ምህረት እንደ አውሮፓውያን አቆጣጠር ቢሆንም ከ1980 በፊትና በኋላ ያለውን የጤና ሁኔታ ስታዩት የፖፑሌሽን የጤና ሁኔታ ሲታይ ግን በግልጽ የሚያሳየው ነገር ምንድን ነው? የመጀመሪያው የዳይት ጋይድላይን ከወጣ በኋላ የብዙ በሽታዎች ክሮኒክ በሽታዎች ማለትም በምግብና በላይፍ ስታይል መስተካከል የሚችሉ በሽታዎች ለምሳሌ የስኳር በሽታ፣ ካንሰር፣ ኦቢሲቲ እና የተለያዩ የአእምሮ በሽታዎች ፕሪቫለንሳቸው ወይም ቁጥራቸው እየጨመረ ነው ሄደው፣ እየቀነሰ አልመጣም። ከመጠን የበዛ ካርቦሃይድሬት ለብዙ በሽታዎች መነሻ እንደሆን ቢታወቅም ነገር ግን ከዚህ በፊት የነበሩ የዳይታሪ ጋይድላይኖች የሚያበረታቱት ከፍተኛ ካርቦሃይድሬት ያላቸው ምግቦች እና በጣም ፕሮሰስ የተደረጉ ምግቦች ከዕለታዊ ምግቦቻችን ጋር እንዲካተቱ ነበር። በተጨማሪም ለአንድ ሰው በቀን ያስፈልገዋል ተብሎ የሚመከረው የፕሮቲን መጠን ያነሰ ነበር። ከዚህ በፊት የነበረው ጋይድላይን የእንስሳት ፕሮቲን ወይም ቀይ ስጋን መብላት አያበረታታም ነበር። ከሁሉም በላይ ከዚህ በፊት የነበሩ ጋይድላይኖች የነበረባቸው ችግር ቅባትነት ያላቸውን ምግቦች እንድናስወግድ ይገፋፋ ነበር። በተለይ ከእንስሳ የምናገኛቸውን ቅባቶች ሳቹሬትድ ፋት ከወተትም ይሁን ከስጋው ቀጥታ የሚመጣውን በተቻለ መጠን እንድንቀንስ ወይም እንድናስወግድ ነበር የሚገፋፋው። አዲሱ ጋይድላይን ላይ ይህ ሙሉ ለሙሉ ባይነሳም ነገር ግን በቀን ውስጥ መመገብ ያለብን የሳቹሬትድ ፋት መጠን ከ10% እንዳይበልጥ የሚል ሪኮሜንዴሽን ተቀምጦበታል። 10% ማለት በቀን ውስጥ ከምናገኘው 2000 ካሎሪ ውስጥ 10%ቱን ከሳቹሬትድ ፋት ማለት ነው። አዲሱ ጋይድላይን ስጋ ለጤና ጥሩ አይደለም የሚለውን ሀሳብ ከማስወገድ ተጨማሪ በቀን ውስጥ አንድ ሰው ማግኘት ያለበትን የፕሮቲን መጠን ከ1.2 እስከ 1.6 ግራም በ1 ኪሎ የሰውነት ክብደት ከፍ አድርጎታል። አዲሱ ጋይድላይን የተገነባው እንደ ድሮ በካርቦሃይድሬት ዙሪያ ሳይሆን ተፈጥሯዊ በሆኑ ምግቦች ዙሪያ ነው። እነዛም ከእንስሳት ወይም ከእጽዋት በምናገኛቸው ፕሮቲኖች፣ አትክልትና ፍራፍሬዎች፣ የወተት ውጤቶች
እና ሆል ግሬን ወይም ያልተፈተጉ ጥራጥሬዎች ዙሪያ ነው። አዲሱ ጋይድላይን ቅቤው ያልወጣላቸው የወተት ውጤቶችን ያበረታታል። ያም ማለት ወደፊት ቅቤ የወጣላቸው ወተት፣ እርጎ፣ ቺዝና የመሳሰሉ ውጤቶችን ሱፐርማርኬት ላይ ማየት ልናቆም እንችላለን ማለት ነው። በተጨማሪም ዶክተሮችና የሕክምና ተቋማት ቅቤ የሌለው ምግብ ተጠቀሙ የሚል ምክር መስጠት ያቆማሉ ብዬ ተስፋ አደርጋለሁ። ከዚህ ላይ ሁላችንም መጠየቅ ያለብን ተገቢ ጥያቄ ምንድን ነው? ከአሜሪካ ውጭ ለሚኖር ሰው የአሜሪካ የምግብ መመሪያ ምን ማለት ነው የሚለውን ነው። አጭሩ መልስ ሁሉም ሀገሮች የአሜሪካን ዳይታሪ ጋይድላይን ስለሚከተሉ ነው። በዓለም ላይ ቁጥር 1 የምግብ እርዳታ የምታደርገው ሀገር አሜሪካ ነች። በጤና ዙሪያ የሚደረጉ አብዛኛዎቹ ሪሰርቾች ፈንድ የሚደረጉት በአሜሪካ ወይም በአሜሪካ ካምፓኒዎች ነው። በዛ ምክንያት ሁሉም ዓለም አቀፍ ድርጅቶች ፖሊሲያቸው ከአሜሪካ ጋይድላይን ጋር አብሮ እንዲሄድ ነው የሚፈልጉት። ከነዚህም ድርጅቶች ውስጥ ዩናይትድ ኔሽንስ፣ ደብሊውኤችኦ፣ ፋኦ፣ ዩኒሴፍ እና ሌሎችም ይገኙበታል። በኢትዮጵያም ሆነ ሌሎች ሀገሮች ውስጥ የሕክምና ባለሙያዎች የሚማሩባቸው ቴክስት ቡኮች የሚዘጋጁት በአሜሪካ ዩኒቨርሲቲዎች ነው። አዲሱን ጋይድላይን ብናስተውለው ለእኛ ለኢትዮጵያውያን 2 በጣም ጠቃሚ ነገሮችን ማግኘት እንችላለን። አንደኛ፣ በአሁኑ ጊዜ የአመጋገብ ባህላችን ቀስ በቀስ እየተቀየረ ነው። ከውጭ ሀገር የሚገቡ ወይም በሀገራችን የሚሰሩ ብዙ ፕሮሰስ የተደረጉ ምግቦች እየበዙ ነው። የጥራጥሬ ዘይቶች እየበዙ ነው። ብዙ ስኳርነት ያላቸው መጠጦች፣ ለስላሳ መጠጦችም ወይም የተለያዩ የፍራፍሬ ጭማቂዎች እየበዙ ነው። እነዚህ ነገሮች የተለመዱ እየሆኑ ነው ቀስ በቀስ የእኛ ምግብ ውስጥ። ከዛም ጋር ተያይዞ የተለያዩ የሜታቦሊክ በሽታዎች ለምሳሌ የስኳር በሽታ፣ የደም ግፊት፣ ካንሰር እና ኦቢሲቲ ቀስ በቀስ እየጨመሩ ይገኛሉ። በእነዚህ በሽታዎች የሚጠቁት ሰዎች በአብዛኛው ያደጉ ሀገሮች ውስጥ የሚኖሩ ሰዎች ነበሩ። ነገር ግን ሁሉም ቦታ ይህ ነገር እየተስፋፋ ነው። እነዚህ በሽታዎች ባደጉ ሀገሮች የሚኖሩ ሰዎች ብቻ ሳይሆን የእኛም ችግር እየሆኑ ነው። ይህንም በቀላሉ ፕሩቭ ላደርግላችሁ እችላለሁ። ለምሳሌ ከምታውቋቸው ሰዎች ውስጥ ከ50 ወይም 60 ዓመት በላይ የሆኑ ሰዎችን አስቡ። ቤተሰብ ሊሆን ይችላል፣ ጓደኛ፣ ጎረቤት፣ የምታውቁትን ሰው በሙሉ። ከዛ ውስጥ ስንት ሰው ነው የሆነ አይነት የሜታቦሊክ በሽታ የሌለበት? የስኳር በሽታ፣ የደም ግፊት፣ አርትራይተስ ወይም የሆነ ነገር የሌለበትና መድኃኒት የማይወስድ ሰው ስንት ነው የምታውቁት? በእኔ ግምት በጣት የሚቆጠሩ ሰዎች ብቻ ሊሆን ይችላሉ ጤነኛ የምታውቋቸው ሰዎች። ሌላው ቢያንስ የሆነ ነገር አለበት። በመቀጠል ደግሞ ማለት ነው የአያቶቻችሁን ጄኔሬሽን አስቡ። አያቶቻችሁ ወይም በእነሱ ጄኔሬሽን ያሉ ሰዎች ምን ያህል ዓመት ነው የኖሩት? 70-80 ዓመት ከደረሱ በኋላ ጤናቸው እንዴት ነበር? የጥንካሬ መጠናቸው እንዴት ነበር? አሁን ካሉ 50ና 60 ዓመት ሰዎች ጋር ስታነጻጽሯቸው የእነሱ አጠቃላይ ጤናቸው እንዴት ነበር? ጥንካሬያቸው እንዴት ነበር? እዚህ ላይ የምናስተውለው ምንድን ነው? በአያቶቻችን ጄኔሬሽን የነበሩ ሰዎች የተሻለ ጤና ነበራቸው በአብዛኛዎቹ። ከዛ በኋላ ግን እየቀነሰ ነው የመጣው፣ በየጄኔሬሽኑ እየቀነሰ ነው የመጣው። ይህም የሆነው በአጋጣሚ አይደለም። የአሜሪካ ዳይተሪ ጋይድላይን ሁሉም ሀገር ላይ አዶፕት ስለተደረገ በየሀገሩ ያለውን ሪኮሜንዴሽን፣ በየሀገሩ የጤና ባለሙያዎች የሚማሩበትን ቴክስት ቡክ መንገድ እና መንግስትም ለህዝቡ የሚያስተላልፈውን የጤና መልእክት ኢንፍሉዌንስ ያደርጋል። በዛ ምክንያት የአሜሪካ የዳይተሪ ጋይድላይን የሁላችንም ህይወት ይነካል። ሁለተኛው በዋናነት ማስተዋል የምንችለው ነገር ከዚህ ከአዲሱ ጋይድላይን ምንድን ነው? የእኛ የኢትዮጵያውያን ባህላዊ ምግብ አዲሱን ጋይድላይን ከአዲሱ ጋይድላይን ጋር የሚጣጣም ነው ሙሉ ለሙሉ። አዲሱ ጋይድላይን አዲስ ነገር አይደለም የሚነግረን። አያቶቻችንና ቅድመ አያቶቻችን ሲመገቡት የነበረው ምግብ ለጤና የተሻለ እንደሆነ ነው። ባጭሩ አዲሱ ጋይድላይን ማለት አያቶቻችንና ቅድመ አያቶቻችን ሲመገቡት የነበረው ምግብ ወይም ወላጆቻችን ያደጉበት ምግብ ነው።
በኢትዮጵያም ሆነ በሌሎች ሀገሮች ላይ ምግብ የተቀየረው ከ1980 ከወጣው የአሜሪካ የመጀመሪያው ዳይተሪ ጋይድላይን በኋላ ነው። እንደ ማጠቃለያ ይሄኛው ጋይድላይን ከዚህ በፊት ከነበሩት በብዙ መልኩ የተሻለ ነው። ነገር ግን የሚጎሉት ነገሮች አሉ። ፐርፌክት አይደለም፣ ሊሆንም አይችልም። አሜሪካ ውስጥ የምግብና የመድኃኒት አምራቾች በተለይ ትልቅ የፖለቲካ ኢንፍሉዌንስ አላቸው። በዛ ምክንያት ከመንግስት የሚመጣ ማንኛውም የዳይተሪ ሪኮሜንዴሽን ፐርፌክት ሊሆን አይችልም። በአሁኑ ወቅት በአሜሪካ እንዲሁም በመላው ዓለም ያሉት የጤና ችግሮች አመጋገብና አኗኗርን ብቻ በማስተካከል መከላከል የምንችላቸው ናቸው። ይሄኛው ጋይድላይን ያንን ነው ዓላማ ያደረገው። አንድ ሰው ረጅምና ጤነኛ ዕድሜ መኖር ከፈለገ ምን አይነት አመጋገብ ነው መከተል ያለበት የሚለውን ለመረዳት እንደኔ 2 እና 3 ጄኔሬሽኖች ወደኋላ መሄድ ሳይሆን በሺዎች ጄኔሬሽኖች ወደኋላ ተመልሰን ማየት ይኖርብናል። እሱንም በሌላ ቪዲዮ እንመለስበታለን። ዞሮ ፕሮሰስ የተደረጉ ምግቦችና ብዙ ካርቦሃይድሬት ያላቸው ምግቦች መቀነስ ጠቃሚ ነው። ክብደት ለመቀነስ ወይም የስኳር በሽታን ለመከላከል የሚረዳ የአመጋገብ መመሪያ የዚህ ቪዲዮ ዲስክሪፕሽን ላይ ማግኘት ይችላሉ። ሊንኩን ተከትለው ወደ ኢሜይል እንዲላክለው ማድረግ ይችላሉ። ሰለሞን እባላለሁ። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልኝ።